ጀነሽን ለነገሩ ትግሬዎች ነው ያመጡት እኮ ጫት መቃምንና ኳስን ሆን ተብሎ በ30 ዓመት ውስጥ ትግሬዎች ነው እንዲያረጉ አህያ ትውልድ እንዲፈጠር ማህይም ትውልድ የአያቱ ስም ማያውቅ የአውሮፓ ሊግ ሻምፒዮን ይነግራል። ይሄኔ ማህይም ልጅ ይበቃሻል ቱፓክ ሌላ ሰው ሲንቀሳቀስበት ለብልበው እየገባ አንዳንድ ደቂቃ ብቻ ነው ሰጥኝ አይዶ አፍታ ቴድሮሳችን ካጠራ አርገ ለብልበው ቴድሮሳችን ዋስና ጠበቃ የኢትዮጵያና የአማራ ይላል። ከዛ ሲሄድ ደግሞ አርሰናል ደጋፊ ዲቃላ ነው። ኢትዮጵያ ውስጥ ላይ ኳስ ደጋፊ ማለት ለቃቃሚ ትላም ነው። ኢትዮጵያ ምድር ላይ ስንት ሰው በረንዳ ያደረው የአርሰናልን ባንዲራ ይገዛል። እንደው የኢትዮጵያን ባንዲራ ቢገዛ ችግር አለበት? እንግሊዝ ላይ ለሚጫወት ከካም ባሪያ ልጅ እንግሊዝ ላይ ለሚጫወት ኢትዮጵያ ላይ ያብዳል። ይገርማል። ኢትዮጵያ ጠፍታለች። የሸለ ልጅ በለው የሸለ ልጅ ያልከቸካከለ እነዚህ ዲቃላ ልጆች ባንዲራ እንግሊዝ ላይ ለሚጫወት እየቀየርክለት ስሙን የኳስ አድናቂ የሸለ ልጅ በለው ኳስ አድናቂ ቅማላም ሊጋጋም ስለማይስ ሊጋጋም እያልክ ጨምርለት የሊጋጋም ልጅ ነው። ኳስ የሚደግፍ ለማኝ የለማኝ ልጅ ኮሌራም ታይፎዳም መሬት ላይ ወጥቶ መቀመጫውን የሚነፋ ነው እንዳትረሳ። አዎ ሴት ልጅን ብትሆን መቀመጫ አስነፍተህ የምትመጣ ወሸላ ሚለቅም ናት። ኳስ ደጋፊ ሴት ካለች ቂጧ ላይ ሚጥሚጣ ጣሏት። ሚጥሚጣ ከጨመራችሁ ሁለተኛ ኳስ አትደግፍም። አሁን የተከበረ ቴድሮስ ቤት ነው። ቴድሮስ ማለት የኢትዮጵያ ንጉስ ነው። የባሪያ ብሏት እያልክ ነው ቂጧን? አዎ ቃሪያ ከጨመረማ የለም እኮ ኦሬዲ ሁለተኛ ዋሳናቂ ሴቷን አዎ አርሰናል ደጋፊ እኔ አሁን ወንዶች አርሰናል ዋሳናቂ እየተረገጠለት ነው። ሼር አድርግለት ለምን ነው አዳም ጃማካ አላቸው ሰላም አላቸው ሰላም ቀጥል። አቤት ሞጣ ሰላም ከብት አጋዥ ነውረት ማጂም ልጅ ኮሌራ ቋንቋው ራሱ ሰላማታ ገለው አሻክላንቴ ቅርናታም ልጅ አማርኛን አስተካክላንት ማይ ሁለተኛ ነገር አስረግጬ ነው ማለት ሀበሻ ሰላም ሞጣ እንደነ ወሬ ኮንዶም ትራፊ ምን ይመስላል? ማጂም ልጅ ምንድነው ደግሞ ወራዳት የማጂም አስረግጬ ነው ነገር ወራዳት ቆሻሻ ማይ እዚህ ቤት የሞራን ቤት አስረግጬ እየነገርኩ እኮ ማይ ምን አይመቸኝ አንብብ። እነዚህ እንጭት ማይም ልጆች እዚህ ይመጣሉ። አዳምጥ። ኳስ ደጋፊ ሻቢያ ደጋፊ ወያኔ ደጋፊ ኦኔግ ደጋፊ እዚህ ከመጣ ትረገጣለህ። አርሰናል ማሊያ ለብሰህ እሚቴን ሰላም ገብቶላል። የሻቢያ ባንዲራ ይዞ ሰላም ማን አንተ እሚቴን የምትባል አንተ ሻቢያ የባህር ማዘር ኤፍ ከማን ከተረፈ ሻቢያ ነው እናታ በርትላ ሁለተኛ እንዳትወጣኝ ባንዲራ አንተ ትላለህ። ጌች ሰላም ይሄ ደግሞ ፎቶ ገጭ የተነሳ ማይም ወይ ህፃኗን አስተምር ወይ አንተ ተማር። ሁለት ጣላቸው ምጣድ ይጣልብን አንተ ጣላቸው ምትባል ሁለተኛ እንዳልክ ብሎክ ነው ማድረግ እንት ማይ እንዳትመጣ ከተነፋ እንደ ተነፋ አልመልስም። ወደ ሰባተኛው ሰማይ ነው አታችኛው እስክፍት ነው ማሙሽ የሚሉ ወራዲን ካረቄ ቤት አትግባ አንተ እዚያች ልጅ ወራድ ሪልመንት ሰላም ጫጫታ የመለኪያ ኳኳታ መስማት አልፈልግም። this political real time ሪሜት ቀጥል